ኤግዛም ምን ኮንቴንቶችን ይይዛል ወደሚሉ ሀሳቦች እንመጣለን። የናሽናል ግራጁዌት አድሚሽን ቴስት ወይም ናሽናል ጋት መሰጠት ከጀመረ 2 ዓመታት ተቆጥረዋል። ባለፈው ሐምሌ መጨረሻ ነሐሴ ወር አካባቢ ላይ ተሰጥቷል። አሁን ደግሞ ጥር 21 እንደሚሰጥ መረጃዎች ያሳያሉ። እስካሁን ባለው የመዝገባው ጊዜ ተጠናቋል። ስለዚህ ዝግጅቶች ወደ መገባደድ መሄድ ስላለባቸው እኛ ደግሞ ምን አይነት ዝግጅት ማድረግ እንዳለባችሁ በዚህች አጭር ጊዜ እንዴት መዘጋጀት እና ምን ኮንቴንቶችን ናሽናል ጋት ይይዛል የሚለውን አጠር ባለ ቪዲዮ አሁን እናሳያችኋለን። የመጀመሪያው ናሽናል ጋት ኮንቴንት ምንድነው? ቨርባል ሪዝኒንግ ነው። ይህ ቨርባል ሪዝኒንግ ውስጥ ሪዲንግ ኮምፕሬንሽን፣ ሴንቴንስ ኮምፕሌሽን፣ ቮካብለሪ ኤንድ ግራመር ዩዜጅ፣ ክሪቲካል አናሊሲስ ኦፍ ሪትን ማቴሪያልስ ይካተቱበታል። ሪዲንግ ኮምፕሬንሽን ምንድነው? ፓሴጅ ይሰጧችሁና ለዛ ፓሴጅ ላይ ጥያቄዎች ከታች ትጠይቃላችሁ። ለነዛ ጥያቄዎች መልስ መስጠት ነው። ይህ ፓርት ቀላል የሚባል ፓርት ነው። ነገር ግን መረጋጋትና ነገሮችን ልብ ብሎ ማየት የሚፈልግ ነው። ፓሴጁን አንብባችሁ ዘን ከታች የተሰጡ ጥያቄዎችን ትሰራላችሁ። ምንድነው የሚሆነው? በወረቀት ሳይሆን በኮምፒውተር ስለሆነ ፈተናው ፓሴጆቹ አጠር ያሉ ናቸው። ዘን ፓሴጁ ከላይ ከተቀመጠ በኋላ ነው ከታች ጥያቄዎቹ የሚቀጥሉት። ስለዚህ ልምድ መውሰድ ከዚህ በፊት በወረቀት ከሆነ ልምዳችሁ፣ አሁን ላይ ደግሞ በኮምፒውተር እንዴት አድርገን እያነበበን መስራት እንችላለን የሚለውን በደንብ መዘጋጀት አለባችሁ። ሴንቴንስ ኮምፕሌሽን ደግሞ ምንድነው? ሴንቴንስ ይሰጣችሁና የዛን ሴንቴንስ ወይም ኮንቨርሴሽን ኦፍ ዲያሎግ ሊሆን ይችላል፣ ወይም ደግሞ ሴንቴንሱ ራሱ መሀል ላይ ይዘለልና ዳሽ ተደርጎ ዘን ምርጫ ላይ ይቀመጥላችኋል። ዘን ሌላው ደግሞ ቮካብለሪ ነው። ቮካብለሪ የሆኑ ወርዶች ይሰጣችሁና የዛን ወርድ ሚኒንግ እንድትፈልጉ ከታች ምርጫው ላይ ይቀመጥላችኋል። ግራመር ደግሞ እንደሚታወቀው ግራማቲካል የሆኑ ጥያቄዎች ይጠይቃሉ። ክሪቲካል አናሊሲስ ኦፍ ሪትን ማቴሪያልስ ደግሞ ምንድን ናቸው? የሆነ የተጻፈ ጽሁፍ ይሰጣችሁና ዘን የዛን ጽሁፍ አናሊሲስ እንድትሰሩ የዛን ጽሁፍ ሜን አይዲያው ምንድነው የሚሉ ነገሮችን ከታች ምርጫ ላይ ያስቀምጡና ያንን እንድትመልሱ ይደረጋል። ይህ የቨርባል ሪዝኒንጉ ፓርት ነው። ሌላኛው የኳንቲታቲቭ ሪዝኒንግ ፓርት ነው ያለው። ለማስታወስ ያክል ይህ ናሽናል ጋት በኮንቴንት ደረጃ የሚይዘው ኳንቲታቲቭ ሪዝኒንግ፣ አናላቲካል ሪዝኒንግ፣ ቨርባል ሪዝኒንግ እና አምና የተጀመረው ሰብጀክት ስፔሲፊክ ወይም የዲፓርትመንት ቤዝድ የሆኑ ጥያቄዎች የተካተቱበት ነው። ስለዚህ ኳንቲታቲቭ ሪዝኒንግ ጋር ስንመለስ ኳንቲታቲቭ ሪዝኒንግ አብዛኛው ሰው ካልኩሌሽን ነው ቁጥር ነው እያለ የሚፈራው ፓርት ነው። ነገር ግን ቀለል ያሉ ጥያቄዎች ከእንግሊዝኛው ይልቅ ወይም ከቨርባል ሪዝኒንጉ ይልቅ ሊሰሩ የሚችሉ ጥያቄዎች ያሉበት ነው። በእኔ እይታ ነው። ያው እንደየሰው ይለያያል። ምክንያቱም ያን ያክል የሚከብድ ነገር የለውም። ግልጽ የሆኑ አጠር ያሉ ናቸው ጥያቄዎቹ የሚሆኑት። ምክንያቱም ብዙ ክርክር ማይነሳባቸው በአጭር ሰዓት ሊሰሩ የሚችሉ አስዌላስ ካልኩሌተር የሚያስፈልጋቸው ናቸው አብዛኛው ጊዜ የሚመጡት። ስለዚህ ኳንቲታቲቭ ሪዝኒንግ ላይ ቤዚክ አርትሜቲክ የሚባሉ ጥያቄዎች ይመጣሉ። አልጀብራ አለ፣ ጂኦሜትሪ አለ። አሁን ጂኦሜትሪ አለ ሲባል ያን ያክል የተጋነነ ነገር አይደለም። ለምሳሌ ቀላል የሚባል ጥያቄ ከዚህ በፊት እኔ ስፈተን ከነበረው ላንሳላችሁ። ጂኦሜትሪ ላይ ትሪያንግል ተሰጠና የትሪያንግሉ ሁለቱን አንግሎች ሰጥቶ ዘን የአንደኛውን አንግል ቫልዩ ፈልግ የሚል መጥቶ ነበር። ያ ማለት ምንድነው? ኢንቴሪየር አንግል ኦፍ ትሪያንግል ሲደመሩ ስንት ነው የሚሆነው የሚለውን ሀሳብ ካወቃችሁ የትሪያንግልን ፕሮፐርቲ ከያዛችሁ በቀላሉ መመለስ የምትችሉት ጥያቄ ማለት ነው። ሌላኛው ዳታ ኢንተርፕሬሽን አናሊሲስ ናቸው። ዳታ ኢንተርፕሬሽን አናሊሲስ ለምሳሌ በፐርሰንት፣ ስታንዳርድ ዲቪዬሽን፣ ቫሪያንስ እነዚህ ነገሮች ይመጣሉ። ቀላል ናቸው። እነዚህ ፕሮብሌም ሶልቪንግ ዩዚንግ ማቴማቲካል ኮንሴፕቶችን ተጠቅመን ፕሮብሌሞች እንዴት ሶልቭ እናደርጋለን የሚሉ ናቸው። ስለዚህ እነዚህ የኳንቲታቲቭ ሪዝኒንግ ናቸው። እነዚህ ጋር የሚመጡ አብዛኛው ጊዜ የተለመዱ ጥያቄዎች ሚን የተለመደ ነው። ሚን ቴንደንሲ ጋር የተያዙ ስታንዳርድ ዲቪዬሽን እና ቫሪያንስ። ሌላው ደግሞ በጣም የተለመዱት እነ ፐርሰንቴጅ እነ ሬሾ። ይሄ ደግሞ ኤጅ ፕሮብሌም ማለት አባትየው እንደዚህ ከሆነ አባትየው ልጁን በዚህ ያክል ይበልጧል፣ ዘን የልጁ እድሜ ስንት ነው ምናምን የሚሉ ጥያቄዎች እነዚህ በጣም የተለመዱ ናቸው። ስለዚህ ኳንቲታቲቭ ሪዝኒንግ ጋር እነዚህ ነገሮችን ብትለማመዱ መልካም ነው። ሌላው ደግሞ ኳንቲታቲቭ ሪዝኒንግ ጥያቄዎች በዚሁ ቻናል ላይ በቪዲዮ ተቀምጦላችኋል። እነሱን ቪዲዮዎች በማየት ውጤታማ ልትሆኑ ትችላላችሁ። ስለዚህ ይህንን ኮንቴንቱን ካወቃችሁ በኋላ ቪዲዮዎችን እዚሁ ቻናል ላይ ስለምታገኙ ቻናሉ ላይ ቪዲዮን ማየት እና በደንብ መረዳት ይጠይቃል። በመሀል አሁን እናስታውሳችሁ የምንወደው ይሄንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። የእናንተ ሰብስክሪፕሽን ለእኛ በጣም ይጠቅመናል፣ እናንተ ግን ምንም አትጎዱበትም። ሌላኛው ምንድነው? አናሊቲካል ወይም ይሄ ሎጂካል ሪዝኒንግ የሚባሉ እነዚህ ጋር ሎጂካል ሪዝኒንግ አናሊቲካል ምንድነው? እዚህ ሎጂካል አርጊመንቶች ይሰጡና ኢቫሉዌት ለምሳሌ አጭር ፓራግራፍ ተሰጥና ሜን አይዲያው ምንድነው ሊተላለፍ የፈለገው የሚሉ ነገሮች የሚቀመጡበት ነው። ክሪቲካል ቲንኪንግ እና ትንሽ አርቲኩሌሽን ኦፍ አይዲያዎችን የሚፈልጉ ጥያቄዎች። አናሊቲካል ፓርቱ ትንሽ ጠጠር ማለት ሳይሆን ትንሽ ዞር ያለ ነው፣ ግን ሲስተማቲክ ለሆነ ሰው መስራት የሚቻል ነው። የሆነ ኢሴ ተሰጥቶ እዛ ኢሴ ላይ ቶፒኩ ምን ሊሆን ይችላል፣ አንዳንድ ጊዜ ደግሞ ኦውተሩ ምንድነው ማስተላለፍ የፈለገው፣ የእናንተን ደግሞ አርጊመንት ምንድነው እዚህ ላይ ምናምን የሚሉ ነገሮች ይቀመጣሉ። ምርጫ ላይ ነው ያለው። ያንን ምርጫ ላይ በደንብ ተረጋግቶ በማየት መመለስ ይቻላል። ስለዚህ አናሊቲካል ወይም ሎጂካል ሪዝኒንግ፣ ቨርባል ሪዝኒንግ፣ ኳንቲታቲቭ ሪዝኒንግ፣ ሰብጀክት ስፔሲፊክ የሚባለው ጋር ደርሰን ሰብጀክት ስፔሲፊክ ሴክሽን አምና የተጀመረ ነው። ይህ ምንድነው? በኮሌጅ ደረጃ ወይም አንድ ተመሳሳይ የሆኑ ዲፓርትመንቶች እንደ ስትሪም ተከፍለውን ኢንጂነሪንግ ጋር ሙሉ ኢንጂነሪንግ አንድ ላይ ሆነና
ኮሌጅ ቤዝድ ወይም ዛስ ስትሪም ቤዝድ ስፔሲፊክ የሆኑ 30 ጥያቄዎች የሚፈትኑበት ነው። እንዲሁም እዚህ ጋር አድቫንስድ የሆነ ናውሌጅ ኢን ስፔሲፊክ ዶሜን ጋር ያን ያክል ኢች የሆነ የዲፓርትመንት ጥያቄ ሳይሆን እዛ ጋር አሁን ኢንጂነሪንግ ጋር ከሆነ ኢንጂነሪንግ እንደ ሆል ምን ማወቅ አለበት፣ ምን ያወቀ ሰው ነው ኢንጂነር ሊባል የሚችለው እና ያንን አግሪካልቸር ጋር ስንመጣ አንድ አግሪካልቸር ምን መታወቅ አለበት፣ ቢዝነስ ኤንድ ኢኮኖሚክስ ጋር ስንመጣ ቶታሊ ምንድን ነው የሚለው እነዚህ በጣም አድቫንቴጀስ የሆኑ ጥያቄዎች ናቸው። ምክንያቱም በቀላሉ ልሰራቸው የምትችሏቸው ስለሆኑ ሶ ይህንን እንደዚህ ካልናችሁ ጄኔራል ናውሌጅ ጥያቄዎች ኦፕሽናል ናቸው፣ ግን ውስጥ ላይ አልፎ አልፎ ነው እነዚህ ሳይንስ ኤንድ ቴክኖሎጂ ጋር ያሉ ጄኔራል የሆኑ ናውሌጆች ሂስትሪ ኤንድ ካልቸር ጋር ከረንት አፌርስ ምን አለ አሁን ላይ የሚሉ ጥያቄዎች ብዙ ጊዜ አብረው ይመጣሉ። ሳን ኮንቴንቶቹ እነዚህ ናቸው ካልን ስንት ነው የሚይዙት የሚለውን ስንመጣ እስከ ዛሬ በነበረው ድረስ ኳንቲታቲቭ ሪዝኒንግ፣ አናላይቲካል ሪዝኒንግ እና ኳንቲታቲቭ ሪዝኒንግ፣ አናሊቲካል ሪዝኒንግ እና ቨርባል ሪዝኒንግ 70% ነበር የሚይዙት። አምና በተጀመረው 30% ሰብጀክት ስፔሲፊክ ሴክሽን ወይም ዛት ኦፍ ስፔሲፊክ ዶሜን የሆኑ ጥያቄዎች ነበሩ የሚጠየቅ። ስለዚህ በዛ መንገድ ተዘጋጅና በአጭር ጊዜ እንዴት መዘጋጀት እንችላላችሁ የሚለውን ስንመጣ በአጭር ጊዜ ለመዘጋጀት የተለያዩ ጥያቄዎችን መስራት፣ ከዚህ በፊት የወጡ ጥያቄዎችን ደጋግሞ መስራት በአጭር ጊዜ ለመዘጋጀት ይረዳቸዋል። ይህም ከዚህ በፊት የነበሩ ጥያቄዎች በሙሉ እዚሁ ቻናል ላይ ተቀምጠውላቸዋል። አናላይቲካል ፓርቱ፣ ሎጂካል ፓርቱ፣ ቨርባል ፓርቱ፣ ኳንቲታቲቭ ፓርቱ ተቀምጧል። ሰብጀክት ስፔሲፊክ ፓርቱ ያን ያክል ጥልቅ ንባብ የማያስፈልገው ነው። ምክንያቱም የምታውቁት ነው፣ እዛ ያላችሁበት ኤሪያ ጋር ያለ ነገር ነው። እነዚህ ነገሮች በማድረግ ውጤታማ መሆን ትችላላችሁ። በቀራችሁ በዚህ በአጭር ጊዜ በ20 ምናምን ቀን ፐርፌክትሊ ለመዘጋጀት ጥያቄዎችን በደንብ መስራት ነው። ጥያቄዎቹ በቪዲዮም በሶፍት ኮፒም ቴሌግራም ግሩፓችን ላይ እንዲሁም ደግሞ እዚሁ ቻናላችን ላይ ተቀምጠዋል። እነዛን ጥያቄዎች በደንብ ከሰራችሁ እርግጠኛ ነኝ ውጤታማ መሆን ትችላላችሁ። ምንም የሚያስፈራ ነገር የለውም። እንደዚህ እንደሚወራለት ከባድ ፈተና አይደለም። በቀላሉ ማለፍ የሚቻል መረጋጋትንና መረጃን የሚፈልግ ነው። ስለዚህ አዳዲስ መረጃዎች ሲኖሩ በፍጥነት እናደርሳችኋለን። ሁል ጊዜም አዲስ ነገር ሲፈጠር ስለ ናሽናል ጋትስ እስከ ፈተናው ቀንና ሰዓት ድረስ ያለው መረጃ በትጋት እናደርሳችኋለን። እስከዛው ድረስ ዝግጅታችሁን አጠናክራችሁ ቀጥሉ። በደንብ ተዘጋጁ። በደንብ ደግሞ ከፍተኛ ውጤት አምጥታችሁ ማለፍ ትችላላችሁ። ከፍተኛ ውጤት ማምጣት ደግሞ አድቫንቴጅ አለው እንደታወቀ ነገር፣ ግን አሁን ላይ ብዙም ያልፍ ሰው ስላሌለ ማለፍ ራሱ ትልቅ አድቫንቴጅ ነው ያለው። ስለዚህ ከፍተኛ ውጤት ለማምጣት ሞክሩ፣ ደግሞም ታመጣላችሁ። ለዚህ የሚረዳችሁ ቪዲዮዎች እዚሁ ቻናላችን ላይ ያሉ። ቻናላችንን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ስለምታደርጉ እናመሰግናለን። መልካም ጊዜ፣ መልካም እድል።